በ15 ዓመቷ የግጥም መጽሐፍ አሳትማ የተነሳችው ይህች ልጅ በችኩር ድራማ ላይ ሴናን ሆና በሚሊዮኖች ልብ ውስጥ የገባችው ዲላን ዴኒዝ በ2023 በቀይ ምንጣፍ ላይ ስትወጣ ግን አድናቂዎቿ ፊቷን ማወቅ አልቻሉም። ተፈጥሯዊ ውበቷን ያጠፋው የፊትና የጡት ሰርጀሪ ውዝግብ እና ከዶክተሮቿ ጋር የተፈጠረው ሚስጥር እሱ ብቻ አይደለም። በቦስፈረስ ድልድይ ላይ ትራፊክ አቁማ ከተደረገላት አስደናቂ የእጮኝነት ጥያቄ ጀርባ በሰርጋቸው ዋዜማ ግንኙነታቸውን ያፈረሰው የቅናት እሳት እና የቅርብ ጓደኛ የፍቅረኛዋ አዲስ ጮኛ ስትሆን የተፈጠረው የጓደኝነት ክህደት፣ በተጨማሪም ያልተሰሙ የፍቅር ሚስጥሮቿን በዛሬው ልዩ ቪዲዮ የዲላን ዴኒዝን ሙሉ የህይወት ታሪክ በዝርዝር እናቀርባለን። አሁኑኑ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። አብሮ የኖረን ሰው መሸኘት በአንድ ቀን ያውም ባንድ ጀምር። ዲላን ዴኒዝ የተወለደችው የካቲት 28 ቀን 1995 እንደ አውሮፓውያን በቱርክ ሲቫስ በተባለ ታሪካዊ ከተማ ውስጥ ነው። ወላጆቿ ሁለቱም መምህር ነበሩ። አባቷ ኦርሃን ዴኒዝ እና እናቷ ጎጉል በስነ ዜጋና በትምህርት ዘርፍ ውስጥ የሚያገለግሉ በመሆናቸው ዲላን ያደገችው ለትምህርት ለንባብና ለስነ ጽሁፍ ትልቅ ቦታ በሚሰጥ ቤተሰብ ውስጥ ነበር። የዲላን የስነ ጽሁፍ ፍቅር ገና በልጅነቷ ነው የተቀሰቀሰው። በ15 ዓመቷ ፀሐይን እናቴን መስላኝ ነበር የሚል ስያሜ ያለው የመጀመሪያውን የግጥም መጽሐፏን አሳተመች። ይህ ለብዙዎች አስገራሚ ነበር፣ ምክንያቱም በዛ እድሜዋ ጥልቅ የሆኑ ስሜቶችን በግጥም መስመሮች መግለጽ መቻሏ የወደፊት የስነ ጥበብ እጣ ፈንታዋን አመላካች ነበር። ከትምህርት አንጻር ዲላን በትምህርቷ በጣም ጎበዝ ነበረች። በመጀመሪያው በኤጌ ዩኒቨርሲቲ የስነ ጽሁፍ ትምህርቷን የጀመረች ሲሆን በኋላም ፍላጎቷን ወደ ትወናና ስነ ጽሁፍ በማዞር በኢስታንቡል ዩኒቨርሲቲ የስነ ጽሁፍ ትምህርትን ተከታትላለች። በተጨማሪም በቲያትር ጥበብ ላይ ላላት ፍቅር ለ4 ዓመታት ያህል በሁለተኛ ደረጃ ትምህርት ቤት እያለች የቲያትር ስልጠናዎችን ወስዳለች። ዲላን ቼቺክ በቁመተ ረጅምነቷና በሚስበው የፊት ቅርጿ ምክንያት ገና በ15 ዓመቷ የሞዴሊንግ ስራዎችን መስራት ጀምራ ነበር። ነገር ግን ህይወቷን ሙሉ በሙሉ የቀየረው አጋጣሚ የመጣው በ2014 እንደ አውሮፓውያን ላይ ነበር። 2014 በተካሄደው የኤልዶር ሚስ ቱርኪ የውበት ውድድር ላይ ተሳታፊ ሆነች። እዚህ ታላቅ ውድድር ላይ ሁለተኛ አሸናፊ በመሆን ዘውድ ጭናለች። ይህ ድል የቱርክ ተወካይ ሆና በፍሎሪዳ በሚገኘው በሚስ ዩኒቨርስ ውድድር ላይ ሀገሯን እንድትወክል እድል ፈጠረላት። ምንም እንኳን በሚስ ዩኒቨርስ ውድድር ላይ የመጨረሻውን ዋንጫ ባትወስድም የዲላን ውበት፣ በራስ መተማመንና የመድረክ ብቃት በቱርክ መገናኛ ብዙሃንና በትልቅ የፊልም ፕሮዳክሽን ኩባንያዎች ዘንድ ከፍተኛ ትኩረትን ሳበ። ይህ ውድድር ወደ ትወናው ዓለም የምትገባበት ትልቅ በር ከፈተላት። በ2015 እንደ አውሮፓውያን ዲላን የመጀመሪያውን የቲቪ ድራማ ሚናዋን ታትሊ በተሰኘ ተከታታይ ፊልም ላይ ኢብሩን በመሆን ተጫወተች። በመቀጠልም በታዋቂው ኪዝላራ ድራማ ላይ በትንሽ ሚና ታየች። ነገር ግን የመጀመሪያው ትልቅ የስኬት ምዕራፍ የመጣው በ2016 በታየው ቦድሩም ማስሊ ተከታታይ ፊልም ነው። በዚህ ድራማ ላይ ሱ የተባለችውን ዋና ገጸ ባህሪ በመጫወት በቱርክ አህጉራዊ የወርቅ ቢራቢሮ ሽልማት ላይ የአዲስ ብሩህ ኮከብ ሽልማትን አሸነፈች። ነገር ግን ዲላን በዓለም አቀፍ ደረጃ በተለይም በኢትዮጵያና በምስራቅ አውሮፓ ታዋቂ ያደረጋት በ2017 የተጀመረው ታሪካዊው የችኩር ድራማ ላይ ነው። በችኩር ድራማ ላይ ዲላን የያማች ባለቤት የሆነችውን ሴና የተባለችውን ጠንካራ የዋህና ስሜታዊ ሴት ገጸ ባህሪ ተጫውታለች። በያማችና በሴና መካከል ያለው የፍቅር ታሪክ የተመልካቾችን ልብ አንጠልጥሎ የያዘ ነበር። የሴና አሳዛኝ የሞት ትዕይንት በውሃ ገንዳ ውስጥ በቱርክ የፊልም ታሪክ ውስጥ በጣም ከተነሱና ከተደነቁ ድራማቲክ ትዕይንቶች አንዱ ሆኖ ተመዝግቧል። በዚህ ሚናዋ ዲላን ተራው ሞዴል ብቻ ሳትሆን ታላቅ ተዋናይት መሆኗን ለዓለም አረጋግጣለች። ከችኩር ስኬት በኋላ ዲላን ወደፊት መጓዟን ቀጥላለች። በ2020 እንደ አውሮፓውያን በታዋቂው እሳትና እሳት ድራማ ላይ ሮያ በመሆን ከዲላን ቺቺክ ሃዛር የሜት ጋር በመሆን የሴቶችን ጥንካሬና ህመም የሚያሳይ ድንቅ ሚና ተጫውታለች። በመቀጠልም በብሉ ቲቪ በተላለፈው ያልተጠናቀቁ ፍቅሮች በተሰኘው ሚስጥራዊ ድራማ ላይ ከቡራክ ዴኒዝ ጋር በጥንድነት ሰርታለች። በተጨማሪም ዲላን በኔትፍሊክስ የመጀመሪያው የቱርክ ኦሪጂናል ፊልም በሆነው ዋን ዌይ ቱ ቱሞሮ ላይ ከታዋቂው ተዋናይ ሚቲን ጋር በመሆን ዋና ሚናውን ተጫውታለች። በ2022 ደግሞ ኩራዚክ ኪራይ በተሰኘ አስደናቂ ተከታታይ ፊልም ላይ የጋዜጠኝነት ሚና በመጫወት አድናቆትን አትርፋለች። የቱርኳ ታዋቂ ተዋናይና ሞዴል ዲላን ቼቺክ በ2014 እንደ አውሮፓውያን ሚስ ቱርኪ ሆና ከተመረጠችበት ጊዜ ጀምሮ እስከዛሬ ድረስ በፊቷና በሰውነቷ ላይ በርካታ የፕላስቲክ ሰርጀሪዎችን፣ የኮስሞቲክስ ሂደቶችን አድርጋለች።
በተለይ በ2023 እንደ አውሮፓውያን ያደረገችው ከባድ የፊት ለውጥ በማህበራዊ ሚዲያና በቱርክ መገናኛ ብዙሃን ዘንድ ትልቅ አቧራ አስነስቶ ነበር። በየጊዜው ያደረገቻቸው የፕላስቲክ ሰርጀሪዎችና የውበት ለውጦች ዝርዝር መረጃ እንደሚከተለው ቀርቧል። በሰኔ 2023 እንደ አውሮፓውያን በተካሄደው የፊልም ፕሪሚየም ዝግጅት ላይ ዲላን በቀይ ምንጣፍ ላይ ስትታይ ፊቷ ሙሉ በሙሉ ተቀይሮ ስለነበረ በርካታ አድናቆትና ትችቶችን አስተናግዳለች። አንደኛው ፍሬንች ሊፍት። በዚህ ዘዴ በፊት ቆዳ ስር ባሉ ልዩ ክሮች አማካኝነት የጉንጭና የአገጭ አካባቢ ወደ ላይና ወደ ኋላ እንዲወጠር ተደርጓል። ይህ አሰራር ፊቷ ረጅምና ቀጠን ያለ ቅርጽ እንዲኖረው አድርጎታል። ሁለተኛው ፎክስ ኤ ሰርጀሪ። የአይኖቿና የቅንድቦቿ ማዕዘን ወደ ላይና ወደ ጎን ከልክ በላይ እንዲሳቡ ተደርጓል። ይህ ቀደም ሲል የነበራትን ወገብ ያለው የዋህ ፊት ቅርጽ ወደ አውሬያዊ ዘመናዊ ገጽታ ቀይሮታል። ሶስተኛ ቺክ ፊለር። የጉንጭ አጥንቶችን በከፍተኛ ሁኔታ እንዲወጡና የመንጋጋ መስመሯን ጃውሊን ሹል እና ግልጽ እንዲሆን ፊለር ተወቅቷል። የጡትና የሰውነት ሰርጀሪዋ። ዲላን ወደ ትወናው ዓለም ከመግባቷና በሞዴሊንግ ስራዋ ከመግፋቷ በፊት የሰውነት ቅርጿን ለማስተካከል የፕላስቲክ ሰርጀሪዎችን አድርጋለች። የጡት ማሳደጊያ ሰርጀሪ ቀደም ሲል በነበራት የሞዴሊንግና የካንቪስ ስራዎች ላይ ቀጭንና ጠፍጣፋ የሰውነት ቅርጽ የነበራት ሲሆን በኋላም ግን ሰውነት ማሳደጊያ መርፌዎችን በመጠቀም ሰርጀሪ ተደርጋለች። በ2018 እንደ አውሮፓውያን ዲላን በወቅቱ ታዋቂ ከነበረው የቱርክ ተዋናይ ፍርካን አንዲች ጋር የፍቅር ግንኙነት ጀመረች። ሁለቱም በተመሳሳይ የትወና ዘርፍ ውስጥ የሚሰሩ በመሆናቸው ለቱርክ ጋዜጠኞችና ተመልካቾች የሚዋደዱና የሚስማሙ ጥንዶች ሆነው ይታዩ ነበር። በየዝግጅቱ ላይ በአንድነት ይታዩ የነበሩት እነዚህ ጥንዶች ለአንድ ዓመታት ያህል አብረው ከቆዩ በኋላ በድንገት ለመለያየት ወሰኑ። መለያየታቸው በሰላም የተጠናቀቀ እንደሆነ ቢናገሩም ከጥቂት ጊዜያት በኋላ ግን ያልተጠበቀ ክስተት ተፈጠረ። የዲላን የቅርብ ጓደኛ የሆነችው ተዋናይ አይቡኬ ፑዛት ከፉርካን አንዲች ጋር ፍቅር መጀመሯ ታወቀ። ይህ ክስተት በቱርክ መገናኛ ብዙሃን ዘንድ ትልቅ አቧራ አስነሳ። ዲላንም ከቅርብ ጓደኛዋ አይቡኬ ጋር የነበራት ግንኙነት ሙሉ በሙሉ አቋረጠች። ከቀደሙት ግንኙነቶቿ በኋላ ዲላን በ2001 እንደ አውሮፓውያን ከአይስላንዳዊው የፊልም ዳይሬክተር ቶር ሲቫርሰር ጋር የነበራት ፍቅር ይፋ አደረገች። ቶር ከዲላር በ11 ዓመት የሚበልጥ ሲሆን የቀድሞ ትዳርና የሶስት ልጆች አባት ነበር። ይህ ግንኙነታቸው በቱርክ መገናኛ ብዙሃን ዘንድ ከፍተኛ ትኩረት ሳበ። ነገር ግን የፍቅር ታሪካቸው ወደ ላቀ ደረጃ የተሸጋገረው በታህሳስ ወር 2021 ነበር። ቶር በኢስታንቡል በሚገኘው ታዋቂው የቦስፈረስ ድልድይ ላይ ትራፊክ በቆመበት ቅጽበት ያልተጠበቀና አስደናቂ የጮኝነት ጥያቄ ያቀረበላት። ዲላን በደስታ ተሞልታ አዎ በማለት ቀለበቷን አሰረች። ሁለቱም የሰርግ ቀናቸውን ለመወሰን የሰርግ ልብሶቻቸውን ለማዘጋጀትና የጋራ ህይወታቸውን ለመጀመር ዝግጅት ላይ ነበሩ። ሆኖም ግን ይህ የሰርግ ህልም እውን ሳይሆን ቀረ። በ2022 መጨረሻ አካባቢ በሰርጉ ዝግጅት ወቅት በተፈጠሩ ከባድ የቅናትና ባለመግባባት ጭቅጭቅ ምክንያት ጮኝነታቸውን ለማፍረስ ወሰኑ። ዲላን ከጋዜጠኞች ጋር ለቀረቡላት ጥያቄ ስትመለስ ከእንግዲህ ወደ ኋላ የመመለስ እድል የለውም በማለት ግንኙነታቸው ሙሉ በሙሉ መጠናቀቁን ገልጻለች። ከቶር ጋር ከተለያዩ በኋላ በ2023 መጀመሪያ ላይ ዲላን ከሌላኛው ታዋቂ የቱርክ ተዋናይ መርቲያስ ጆጉል ጋር ለአጭር ጊዜ የፍቅር ግንኙነት ነበራት። ይህ ግንኙነታቸው ግን ጥቂት ወራትን ብቻ ያስቆጠረ ሲሆን ሁለቱም በጓደኝነት ለመለያየት ወስነዋል። በአሁኑ ወቅት ዲላን ዴኒዝ ትኩረቷን ሙሉ በሙሉ በቲያትር በፊልምና በሞዴሊንግ ስራዎች ላይ በማድረግ ነፃና ስኬታማ ህይወትን እየመራች ትገኛለች። የልብን ባይሞላ ባለ